ሰላም በዚህ ቪዲዮ ዛሬ ማሳያችሁ ስለ ፕሮፋይል ነው። ፖፖ ላይቭ ላይ ያለው ፕሮፋይል ዲቴል ሙሉን ዛሬ ያሳያችኋለሁ። አብራችሁን እንድትሆኑ እና ደግሞ ለቤታችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ጀምሩ ማለት ነው። ፖፖ ላይቭ ላይ እዚህ ጋራ ፕሮፋይላችን ላይ ከገባን በኋላ እዚህ ጋራ ስም አለ። ከመጀመሪያ ከዚህ ጋር ሲጀምር አንድ ጊዜ ይሄም ኢናስ የሚለውን ፕሮፋይል እነካዋለሁ። እዚህ ጋራ ስንነካ ከላይ ከዚህ ጋር እንጀምራለን። እዚህ ጋር እስክሪብቶ የምትመስል እሳስ የምትመስላለች እሷን ከነከን በኋላ እንደዚህ አድርጎ ያመጣልናል ማለት ነው። ያው እዚህ ጋር ፕሮፋይላችንን ነው የሚያሳየን። ያው ፕሮፋይል መቀየር በምንፈልግበት ጊዜ እዚህ ጋር ነክተን አልበም የሚለውን እዚህ ጋር ገብተን የፈለግነውን ፕሮፋይል አድርገን የራሳችንን ፎቶ ቢሆን ይመረጣል። ፕሮፋይል እንደዚህ አድርገን ለምሳሌ እንዲህ ያደረግን እንደዚህ ጋር እየቀያየርን ማስተካከል ማስቀመጥ እንችላለን ማለት ነው። ያው እዚህ ጋራ አሬንጅ እያደረጋችሁ እየቀያየራችሁ እንደዚህ እያደረጋችሁ ማስቀመጥ ነው። ያው እዚህ ጋር ሁሉንም ፕሮፋይል ይቀበላል ማለት ነው። እስከ 6 ያህል ፕሮፋይሎችን እዚህ ጋር ፕላስ ምልክቷን ይነካን ማድረግ እንችላለን ማለት ነው። በመቀጠል ደግሞ እዚህ ጋራ ያው ኒክኔም ነው። ኒክኔሚን አንድ ጊዜ እነካዋለሁ እዚህ ጋራ ያው እንግዲህ ማወቅ ያለባችሁ ነገር አንድ ጊዜ ስማችሁን ከቀየራችሁ 2 እድል ብቻ ነው ያላችሁ። ከዛ 2 እድል በኋላ 10 ሺህ ኮይን ይጠይቃችኋል። ያን 10 ሺህ ኮይን ካላችሁ ኮይን ትሬዲንጋችሁ ላይ 10 ሺህ ካለ ማነው ኮይናችሁ ቦታ 10 ሺህ ካለ እዚህ ጋራ እንትን ማለት ትችላላችሁ ማለት ነው። ስማችሁን ማስተካከል ትችላላችሁ ማለት ነው። እዚህ ጋር ፕሮፋይል ሊንክ ይላል። እዚህ ጋር ጀንደር ሴት ከሆንን ሴት፣ ወንድ ከሆንን ደግሞ ወንድ ብሎ እዚህ ጋር ያመጣልናል። እዚህ ጋር ደግሞ የተወለድንበትን ቀን ነው የሚያመጣው። እዚህ ጋር ማይ ካንትሪ ያላችሁበትን ሪጅን፣ እዚህ ጋር ደግሞ ሰልፍ ኢንትሮዳክሽን ነው። ያው ሰልፍ ኢንትሮዳክሽናችሁን እዚህ ጋር የነካችሁ ማስቀመጥ ትችላላችሁ ማለት ነው። ሌላኛው ደግሞ እዚህ ጋራ ፎሎ እና ፎሎዊንግ ፎሎወርስ ነው። ፎሎ ያደረጋችሁትና ያው እሱ የታወቀ ነው። እዚህ ጋራ ደግሞ እዚህ ጋር ያው ለሰዎች ላይክ ያደረግንላቸው ነው። ይሄ ደግሞ ኮንትሪቢዩሽን ሊስት ይባላል። ራንኪንግ ለምሳሌ ሰዎች ለኛ ጊፍት የሰጡንን ሰዎች ሊስት ነው እዚህ ጋር የሚያመጣልን። ለምሳሌ በዛሬ የወሰድነውን ጊፍት ምን ያህል እንደሆነ እዚህ ጋራ ኮይን የላኩልን ሰዎች 30% ተቆርጦ እዚህ ጋራ ሊስት ይሆናል ማለት ነው። በ7 ቀን ውስጥ ያገኘነውን እንዲሁም ደግሞ መንዝሊ ያገኘነውን እዚህ ጋራ ያሳየናል ማለት ነው። መንዝሊ እዚህ ጋራ ያገኘነውን 30%ን ቆርጦ እዚህ ጋራ ያስቀምጣል። ለምሳሌ 500 አንድ ሰው ኮይን ቢልክልኝ የ500 እዚህ ጋራ የሚቀምጠው 350 ኬዲ ልከዋል ምናምን ብሎ ነው እንጂ የሚያስቀምጠው 500 ኮይን ልከዋል ብሎ አይደለም የሚያስቀምጠው። ለዚያ ይሄን ደግሞ በደንብ ማወቅ አለባችሁ። እዚህ ጋር የተላከላችሁን ኮይን ወይ ደግሞ ጊፍት የተላከላችሁ እዚህ ጋራ ፕሮፋይላችሁ ላይ ገብታችሁ ቼክ ማድረግ ትችላላችሁ። እዚህ ጋራ ኤጃችሁ ኢትዮጵያ ያላችሁበት ሀገር ባንዲራ ነው። እዚህ ጋር ደግሞ ፌስ አውተንቲኬሽን ስትሰጡ እቺን ምልክት ታመጥላችኋለች ፕሮፋይላችሁ ጋራ ማለት ነው። ሌላኛው ደግሞ እንዳልኳችሁ እዚህ ጋር ፍሬንዳችሁ ነው። ፍሬንድ ፎሎ ያደረጋችሁ ፍሬንድ እቺ ቀይ የምታበራው ያው ፕሮፋይል ሙሉ መሆን ስላለባት ነው። ኦኬ ሙሉ መሆን ስላለባት ነው። ሶሪ እዚች ጋር ፋን ክለብ የምትባላለች። ፋን ክለብ ደግሞ ዲቴል አስረዳችኋለሁ ስለ ፋን ክለብ። እዚህ ጋር ደግሞ ጊፍት ጋላሪ አለ። ያው ጊፍት የሰጣችሁ ጋላሪ ያው እንደ ጋላሪ አድርገው የሰጣችሁን ጊፍት እዚህ ውስጥ ያጠራቅምላችኋል ማለት ነው። እዚህ ጋር ደግሞ ፒኬ አለ። ያው ፒኬ ይሄ ያው መንዝሌ የተቀመጠ ነው እስካሁን ድረስ። ሌላኛው ደግሞ እዚህ ጋር ኮይን እና ፖይንት አለ። ያው ኮይን ማለት ስለ ኮይን እና ስለ ፖይንት ደግሞ በደንብ አድርጌ አብራራላችኋለሁ። እዚህ ጋራ ደግሞ ዌልዝ ሌቭል እና ላይቭ ስትሪም የሚለውን ያው እዚህ ጋር ታች ወርጄ አሳያችኋለሁ። ያው እዚህ ጋር ሌቭል የሚል አለ። አንድ ጊዜ ሌቭሉን ነክላችኋለሁ። እዚህ ጋር ይኸውና ዌልዝ ሌቭላችሁና ላይቭ ስትሪም ዌልዝ ሌቭል እና ላይቭ ስትሪም እዚህ ጋር አሁን ለምሳሌ ላይቭ ስትሪም 9 ነው፣ ዌልዝ ሌቭል ደግሞ 18 ነው ማለት ነው። ዌልዝ ሌቭል ማለት ስትሰጡ ወይም ደግሞ ኮይን ወደ ሰው ስትልኩ የሚያድግ ነው። ላይቭ ስትሪም የሚባለው ደግሞ እናንተ ላይቫችሁ ላይ ቁጭ ብላችሁ ሊሆን ይችላል፣ ብቻ በፖይንት ጊፍት የተሰጣችሁ በፓርቲ ላይም ብቻ ጊፍት ሲሰጣችሁ ነው ላይቭ ስትሪማችሁ የሚያድገው ማለት ነው። እሺ እዚህ ጋር ይኸውና ዌልዝ ሌቭሉ ምን ያህል እንደሆነ ያው እስከ አይ ቲንክ
እዚህ ጋር የራሱ ታግም አለው። እስከ 200 ነበር፣ እስከ 200 ነው ይሄው እዚህ ጋር። ለምሳሌ ያው ማንኛውም ሰው ገና ፕላትፎርሙ ላይ ሲገባ 0 ሌቭል ነው ማነው አንድ ሌቭል ነው እና 3000 ኮይን ለሰው ኤክስቼንጅ ካደረገ ወይም ከላከ 3000 ወደ ሌቭል 2 ይገባል። 3000 ከላከ ደግሞ ወደ 6000 ከላከ ደግሞ ወደ ሌቭል 3 እያለ ይኸውና እያደገ ይመጣል ማለት ነው። እዚህ ጋር ደግሞ ቼክ የምናደርግበትን ቦታ አለ። እስከ 10 ሚሊዮን ስንደርስ ሌቭል 21 እንደዛ ሌቭል 20 ሌቭል 21 ብቻ እዚህ ጋር ያለው ኮይን በላካችሁበት ኮይን ኤክስቼንጅ በተደራረጋችሁ ቁጥር የምታድግ ነው ማለት ነው። ጋምብል ስታደርጉ ምን ስታደርጉ ያው ስለ ጋምብል ስለ ጊፍትም ደግሞ ከዚህ ቪዲዮ በኋላ አስረዳችኋለሁ ማለት ነው። እዚህ ጋር ደግሞ ላይቭ ስትሪም ነው። ላይቭ ፖይንት ሲገባሉ ወይ ደግሞ እኛ ኮይን ልከን እነሱ ወደ እኛ ሲልኩልን የሚያድግ ነው ማለት ነው። ይሄ ለምሳሌ ይሄ 10,000 ሲላክልን እኛ ወይ 10,000 ስንቀበል ወደ ፖይንት ሲገባልን 10,000 ኮይን አንድ ሰው መቶ ሲሰጠን እዚህ ጋር ሌቭል 2 እንገባለን። እንደዛ እያለ ያው እንግዲህ ይሄዳል ማለት ነው። ያው ትልቁ እስከ 35 ነው። ያው የመጨረሻው ሌቭል እስከ 35 ሌቭል ነው። ያው ይሄ ደግሞ በጣም ብዙ ነው እንግዲህ ያው 200 ሚሊዮን ማለት ነው። ያው መጨረሻው 200 ሚሊዮን ነው። ሶ ያው ይሄን ካያችሁ ስለ ይሄ ዌልዝ ሌቭል ላይቭ ስትሪም የሚለውን ዲቴል አወቃችሁ ማለት ነው። ያው ባለፈው በዛኛው ቪዲዮ ያው ስለ ቪአይፒ ተናግሬያለሁ። ነገር ግን አብዛኞቻችሁ እንዴት ነው የሚገዛው ብላችኋል። ነገር ግን ያው እዛኛው ቪዲዮ ላይ ራሱ ገብታችሁ ብታዩ እንዴት እንደምትገዙ ከስር ድምጽ አላስገባውም ነበር፣ በጽሁፍ አስቀምጬላችሁ ነበረ። ለማንኛውም ያላያችሁ ሰዎች ስለ ቪአይፒ እዛኛው ቪዲዮ ላይ ገብታችሁ ይሁ። ግን እዚህ ጋራ ነው ይሄውና እዚሽ ጋር ሪኒው የምትለዋን ነክተን ከዛ 65,000 ኮይን ሲኖረን 95,000 ኮይን ሲኖረን እዚህ ጋር ኮንፊርም እናደርጋለን። ከዛ በኋላ እዚህ ጋር ይሄው ቪአይፒ ብሎ ያመጣልናል ማለት ነው። ሌላኛው ደግሞ እዚህ ጋር ቪዚተር ነው። ፍሬንዳችን አለ፣ ፎሎ ያደረግነው ሰዎች ፎሎወርሶቻችን ወይ ደግሞ ተከታዮቻችን አሉ። እዚህ ጋር ደግሞ ቪዚተርስ እዚህ ጋር ያው ፕሮፋይላችንን ቼክ ያደረጉ ሰዎችን ነው እዚህ ጋር የሚያመጣልን ማለት ነው። እኛን ተደጋጋሚ ቼክ የሚያደርጉን ወይ ደግሞ ቼክ ያደረጉንን ሰዎች እዚህ ጋር ያስቀምጣል። ያው ፖይንት እና ኮይን ደግሞ ያው ባጭሩ ፖይንት ማለት ኮይን ማለት ያው የምንገበያይበት ወይም ደግሞ ኤክስቼንጅ የምናደርግበት ወይም ደግሞ ተቀያይረን ሌቭላችን ልናሳድግ እንችላለን ብቻ የምንገበያይበት ለሰዎች ጊፍት የምንሰጥበት ማለት ነው ባጭሩ። ፖይንት ማለት ደግሞ ገንዘብ ወይ ደግሞ ዊዝድሮ የምናደርግበት ይሄ ተጠራቅሞ ነው 100,000 ሲሞላ ወይም ደግሞ ከ$10 በላይ ሲሆንልን ዊዝድሮ ማድረግ የምንችለው። ያው እዚህ ጋር ባለፈው በዛ ቪዲዮ በባንክ እንዴት ማውጣት እንደምንችልም ደግሞ አሳይቻችኋለሁ። ያው በዛ መንገድ ዊዝድሮ አድርጋችሁም ደግሞ ማየት ትችላላችሁ ማለት ነው። እዚህ ጋር በተለያዩ ባንኮች ዊዝድሮ ማድረግ ትችላላችሁ። ሶ ያው የዛሬ ይሄን ይመስላል። ስለ ፕሮፋይል ዲቴይል ግልጽ ያልሆነላችሁ ነገር ካለ ደግሞ ያው መጠየቅ ትችላላችሁ። እዚህ ጋር ያው ሪዋርድ ነው እዚህ ጋር ሪዋርድ ነው። ያው ሪዋርዳችን ላይቭ የምንሰራበትን ፒኬ ደግሞ የምንቀበልበትን እንደዚያም ደግሞ ፓርቲያችንን የምንቀበልበትን አንድ በአንድ እዚህ ጋር ነው የምንወስደው። ራንክ ደግሞ ያው ዓለም አቀፍ ተወዳዳሪዎች የሚያሳይበት ራንክ ነው። እዚህ ጋር ደግሞ ስቶር ነው። ስቶር ደግሞ ያው አንዳንድ ፕሮፋይል ማሳመሪያዎቻችንን እዚህ ጋር መግዛት እንችላለን። ለምሳሌ በ50,000 ኮይን እችኛውን ነገር በገዛት ፕሮፋይል ላይ እንደዚች አድርጋ ያው ፕሮፋይል ማስዋቢያ ምናምን ነገር ነው። አጠቃላይ ስቶር ውስጥ ያሉ ነገሮች ያው ፕሮፋይላችንን ማሳመሪያ ነው። ያው በኮይን የምንገዛው በኮይን እንገዛለን። ወይ ደግሞ ጌመሮች የምትሰጣቸው ካርድ አለች፣ በዛች ካርድ መግዛት ይችላሉ። ሶ ያው ፕሮፋይላችንን ለማሳመር እዚህ ጋር ደግሞ መኪናዎች ለምሳሌ አንዳንድ ቤት ስትቀመጡ ወይ ደግሞ አንድ ሰው ቤት ላይቭ ላይ ስትገቡ የሆነ እየጨወ የሚመጣ መኪና ምናምን የለ፣ ለምሳሌ እንደነዚህ አይነት ናቸው። እንደነዚህ አይነት በኮይን መግዛትም ትችላላችሁ። ያው እንትንም ካርድ ካላችሁ ደግሞ በዛ ካርድ ጌም ተጫውተው እንትን የሚሉ ሰዎች በዛ መንገድ እዚህ ጋር ፕሮፋይል ካርድ አለ። ያው ፕሮፋይላችንን ባክግራውንዱ እንዲያሳምርልን ይኸው እዚህ ጋር በቃ እንዳሉ እንደዛ ናቸው። አቫተር ያው ኔትወርክ ያው እነዚህ ፕሮፋይላችሁ ላይ የምታስውቧቸው ነገሮች ናቸው። ያው የሚጠቅሙት ደግሞ አብዛኛዎቹ ለ15 ቀን ነው። ያው 50,000 ኮይን ገዝታችሁ በ50,000 ኮይን ለ15 ቀን ፕሮፋይላችሁን ያውብላችኋል። ያው ፕሮፋይላችሁን እንዲያውብላችሁ እንዲያደርግላችሁ ነው እንጂ ያው ሌላ ተጨማሪ የሚሰጥ ነገር የለም። በዚህ ያው
እንትን ትላላችሁ ማለት ነው። ይሄ ደግሞ ቻት ባብል ለምሳሌ ሰው ቤት ሄዳችሁ ቴክስት ስትጽፉ ወይ ደግሞ ኮመንት ስትጽፉ ለምሳሌ አንዳንድ ሰው ኮመንት እንደዚህ በዚህ አይነት መንገድ አሁን ለምሳሌ ውስጡ ሄሎ ሄሎ የሚላል አይደለ? በእንደዚህ አይነት አስውቦ ምናምን እንትን ለማለት ያው እንደዚህ እያደረጋችሁ ከዚህ ላይ ነው ስቶር የሚባለው ከዚህ ላይ ነው የሚገዛው ማለት ነው። ያው ስለ ኢንቪቴሽን አውርቻለሁ እና ያው ይሄን ይመስላል። ያው ፋን ክለብ የሚለውን ደግሞ ለብቻውን ከዚህ ቪዲዮ ቀጥሎ ያው በደንብ አድርጌ ያስረዳችኋለሁ እና ስለ ኤጀንት ስለ ኮይን ትሬዲንግ ዲቴል ደግሞ ቀስ በቀስ እያልን እየወረድን እንመጣለን። አመሰግናለሁ። ለቤቷ